ጥያቄ አለኝ። እናንተ ታላላቅ አንጋፋ ተቋማት፣ ታላላቅ ዩኒቨርሲቲዎች እንዴት ሰንብታችኋል? ከቶ ኑሮ እንዴት ይዟችኋል? ተመችቷችሁ ነው እየኖራችሁ ያላችሁ ሆይ? እስኪ አንዳንድ ጥያቄ ልጠይቃችሁ። ጅማ ዩኒቨርሲቲ እንዴት ነህ ግን አንተ? ዊ አር ኢን ዘ ኮሚዩኒቲ ብለህ አላስተማርከኝም ነበር ወይ? እኛ ከማህበረሰቡ ጋር ነን ብለህ አላስተማርከኝም ነበር? አሁን ዛሬ ከማህበረሰቡ ጋር ነህ ሆይ? ማህበረሰቡ ማለት ማን ነው? ተማሪው? የአካባቢው ህዝብ? የትኛው ነው? ሁሉ አይደል? አሁን ዘንድሮ ትምህርት የሚማር ሬዚደንት ሐኪም አግኝተህ ይሆን? አግኝተሃል ወይ? እስኪ ስንቱ ዲፓርትመንት ነው ባዶውን የቀረ? የሚያስተምረው ሬዚደንት ሐኪም አጥቶ ስንቱ ዲፓርትመንት ነው ዘንድሮ ባዶውን የቀረ? ማስተር የሚማር ተማሪስ በአግባቡ አግኝተሃል ወይ? የሚበቃህን ያህል ማስተር የሚማር ተማሪ አግኝተሃል ወይ? እና እነዚህ ማህበረሰቡን የሚያገለግሉ ባለ ምጡቅ አእምሮ ተማሪዎች ወደ አንተ ካልመጡ ማህበረሰብን ማገልገልህ የት ላይ ነው? እስኪ መልስልኝ፣ በእውነት መልስልኝ እስኪ። ጎንደር ዩኒቨርሲቲ እስኪ አንተም ልጠይቅህ፣ ዲቮትድ ቱ ኤክሰለንስ አይደለም የሚል ሞቶ እና ለልህቀት ማህደርህ የት አለ? ለልህቀት ማህደርህ የት አለ? ታላላቅ ሰዎችን ባለምጡቅ አእምሮ ሰዎችን ማውጣትህ የት አለ? የት ገባ? ያ ሁሉ አንጋፋነት ወዴት ጠፋ? አንተን በዚህ ሰዓት በዚህ ወቅት ጭራሽ ሬዚደንት ሐኪም አጥተህ ማየት ነው የኛ ህልም የነበረው? ጭራሽ የምታስተምረው ማስተር ተማሪ የምታስተምረው ሬዚደንት ሐኪም ማጣት ነበር በዚህ እድሜህ? እኛ እኮ ሰብ ስፔሻሊስት አስተምረህ ለሀገሪቱ ታላቅ ተቋሙ ነህ ማግኘት ነበር በዚህ ህልማችን፣ በዚህ ወቅት በዚህ ሰዓት ህልማችን። እና ጭራሽ ከቴም ሬዚደንት ሐኪም ስታጣ ዝም ማለት አርምሞ እስከ መቼ ነው? እስከ መቼ ነው? እስኪ ንገረኝ። አዲስ አበባ ዩኒቨርሲቲ እስኪ አንተንም ልጠይቅህ፣ ሲክ ዊዝደም ኤሊቬት ዮር ኢንቴሌክት ሰርቭ ሂውማኒቲ አይደለም የሚል እንደው ሞቶ እውነት ነው። ጥበብን መፈለግ፣ እውቀትህን አይምሮህን ከፍ ማድረግ፣ ሰብአዊነትን ማገልገል ያስፈልጋል። ግራሚ ሞቶ ነው። ግን እውን ሁማኔ ሰብአዊነትን የሚያገለግሉ ሰዎች እያገኘህ ነው ወይ? እውቀትን የሚፈልጉ ጥበብን የሚፈልጉ ሰዎች እያገኘህ ነው ወይ? አይምሯቸውን ከፍ እውቀታቸውን ከፍ የሚያደርጉ ሰዎች እያገኘህ ነው ወይ? ስንቱ ዲፓርትመንት ተዘጋ ዘንድሮ በእውነት ስንቱን ዘጋኸው? ስንቱ ተዘጋ ይሆን? ሬዚደንት ሐኪም አግኝተሃል? በስንቱ ዲፓርትመንት ሬዚደንት ሐኪም አገኘ? ማስተር የሚማር ተማሪስ በእውነት አገኘ ሆይ? ሰብ ስፔሻላይዝድ የሚያደርግ ባለሙያ ሳገኘ ሆይ? ይህ ነገር አያሳስብም ወይ? ስንቱ አንጋፋ ባለሙያ፣ ስንቱ አንጋፋ ስፔሻሊስት፣ ሰብ ስፔሻሊስት ከሀገር ለቆ ወጣ። ለምንድን ነው ዝምታችሁ? ለምን ዝም አላችሁ? ወደፊት ማህበረሰቡ የሚገጥመው ዕጣ ፈንታ ግን እየታያችሁ ይሆን? ነውን? ለእኔ ነው የሚታየኝ ይሆን? አያሳስብም ይህ ነገር ወይ? እኛ ወደ እናንተ ወደ ታላላቅ ተቋማት መተን መማር ሳንፈልግ ቀርተን ይመስላችኋል? ለምን ይመስላችኋል መምጣት ያቆምነው? ኑሮ ሰማይ፣ እኛ ከታች እንዴት ሆነን እንማረው? እንዴትስ እንቻለው? እና ይህን ነገር እንዴት አያችሁት? ጥያቄን ትመልሱልኝ ዘንድ በትህትና ጠይቃችኋለሁ። እኔ የእናንተው ተማሪ ጥያቄ እንድትመልሱልኝ እጠይቃችኋለሁ። በሌላ ጥያቄ እስክመጣ ሰላም ሁኑልኝ። አመሰግናለሁ።